ዴንዝል ይባላል። መልካም ወጣት ነው። ራሱን ለፈጣሪ አሳልፎ የሰጠ ምስጉን የቤተ ክርስቲያን አገልጋይ ሲሆን በወጣትነቱ ብሪያና ከምትባል ሴት ጋር ትዳር መስርቶ 5 ልጆችን አፍርቷል። በቤተ ክርስቲያኒቷ ውስጥ የፓስተርነት ማዕረግ ያገኘ ሲሆን ወጣቶችን በሃይማኖታቸው በማበርታት የሚያስመሰግን ስራ የሚሰራ አገልጋይ ነው። ወደ ትዳሩ ስንሄድ ግን ጥሩ ሁኔታ ላይ አልነበረም። ምክንያቱም ሚስቱ ላይ ያልተለመዱና ወጣ ያሉ ባህሪያቶችን ይመለከት ነበር። እናም ብዙ ሳይቆይ ነበር ሚስቱ ከሌላ ወንድ ጋር እየማገጠችበት እንዳለ የደረሰው። ለዛውም ከቤተ ክርስቲያኒቷ ዋና ፓስተር ከሆነው ሰው ልጅ ጋር ነበር። ስሙም ጆሽ ይባላል። ዴንዝል ሁኔታዎቹ ልቡን ቢሰብሩትም ትዳሩን መፍታት ግን እንደ አማራጭ አልወሰደም። ለሚስቱ ሌላ እድል ቢሰጣትም ብሪያና ግን አሻፈረኝ ብላ ዴንዝልን ፈታ ከጆሽ ጋር በይፋ ፍቅራቸውን ይቀጥላሉ። ታዲያ በአንድ የትንሣኤ በዓል ላይ ነበረ ዴንዝል ወደሚያገለግልበት ቤተ ክርስቲያን ብሪያና እና ጆሽ የመጡት። ስርዓተ አምልኮቱ ካለቀ በኋላ ምዕመናን የቤተ ክርስቲያኒቷ ደጃፍ ላይ ቆመው ያወራሉ። ጆሽም መኪና ውስጥ ነበረ። በዚህ አጋጣሚ ዴንዝል ጆሽን ተመልክቶ ወደ መኪናው ተጠግቶ ለትዳሩ መፍረስ ተጠያቂ እንደሆነ ይነግረዋል። በዚህ መሃል አለመግባባት ይፈጠርና ጆሽ ሽጉጥ ያወጣል። ዴንዝልም እግሬ አውጭኝ ብሎ ቢሮጥም ከተተኮሰው ጥይት ግን ማምለጥ አልቻለም። ህይወቱ ያልፋል። ጆሽም ይደነግጣል። ምን እንዳደረገ ግራ ይገባዋል። ፖሊስ ቦታው ላይ ይገኛል። ጆሽን ወደ እስር ቤት ይወስደዋል። ብዙ ሰዎች ብሪያና ለተከሰተው ሁኔታ ቢወቅሷትም ብሪያና ግን እዚህ ውስጥ እሷ የሚመለከት ነገር እንደሌለ በተደጋጋሚ በሶሻል ሚዲያ ለሚወቅሷት ሰዎች መልእክቷን አስተላልፋለች። በእውነተኛው ህይወት ጆሽ ይህንን ይመስላል። ዴንዝል ደግሞ ይህንን ይመስላል። ለዴንዝል ነፍስ ይማር ብለናል።